ጊዜው ዳግማዊ ሚኒሊክን ሐረርጌን ካቀኑበት አቅራቢያ ስለነበረ የመንግስት ወታደሮችና ሹሞች ወደ ሐረር ለመሄድና ለመምጣት በአዋሽ በኩል እንደማለፋቸው ከተማዋ የወረዳ መዋቅር አግኝታ አስተዳደር ተገነባባት። አገረ ገዥም ተመድቦ ጽፈት ቤቶችና እስር ቤቶች ተሰራ። ይህንን ተከትሎ ንግስተ ነገስታት ዘውዲቱ የደብረ ሳሌም ቅድስተ ማርያም ቤተክርስቲያን ተከሉ። በጣሊያን ዘመን አዋሽ የአካባቢው ዋነኛ ከተማ ነበረች። ካቲካ ላይ ገደለው አቡ ሸርማን የተባለ የመኒ ሲነግረኝ በጣሊያን ጊዜ እሱ የጣሊያኖች ዋና ታማኝ ሰራተኛ ነበረ። ይሄን የሚለው እንግዲህ ታይ መሐመድ የተባለ ሰው ምስሉ ላይ የምትመለከቱት ነው። አሁን የምታውቋቸው ትላልቅ ሰዎች ሁሉ ያኔ ለኔ ሽቆጠቆጡ ነበር ይለን ነበር አዘውትሮ። ጣሊያን ተሸንፎ ይወጣል ብዬ እንኳን በውኔ በልሜም አላሰብኩም። ጣሊያኖች ከወጡ ምንም አልቀናኝም፣ ይሄው እንደምታዩኝ አሁን ኩሊ ነኝ ብሎኝ ነበር። በሳምባ ምች ተሰቃይቶ ሲሞት ልጅም በሆነ አስታውሳለሁ። በጣሊያን ጊዜ ፖስታ ቤት፣ የቴሌግራፍ ጣቢያና ሆቴልና ምግብ ቤት ነበራት አዋሽ 7 ኪሎ። የእንግሊዞች 22ኛ የምስራቅ አፍሪካ ነፍጠኞች ቢልጌት ከድሬዳዋ 3ኛ ቀን ተጉዞና ተዋግቶ አዋሽም በአፕሪል 3ኛ ቀን በ1941 ከጣሊያን አስለቅቆ አዲስ አበባ ገስግሷል። ማይክል ኮዚክ የተባለ ሰው። ጣሊያኖች በአዋሽ የሰሩትና እስካሁን ያለው የያኔው የከተማዋ ወረዳ ጽፈት ቤት፣ ፍርድ ቤት፣ ገንዘብ ሚኒስተርና እስር ቤት ጣሊያኖች በሰሩት ህንጻ ውስጥ ነበሩ ያኔ። ሌላው የጣሊያን ቅሪት ከአሮጌው ቴሌኮሙኒኬሽን ፊት ለፊት ያለው ሐውልት ነው። ሐውልቱ 5 ሜትር ያህል ከፍታ ያለውና በእኛ ጊዜ እንኳን ዙሪያው ቅርጽ ባላቸው ድንጋዮች ሰንሰለት የተከበረ ነበር። በጣሊያን ጊዜ ከተማዋ የአካባቢው አስተዳደር ማዕከላዊነቷን ጠብቅ ነበር የዘለቀችው። ጣሊያን መቼም ትምህርት ቤት መክፈት አቅም እንጂ የአስተዳደሩን ቢሮዎች ባለ አንድ ፎቅ ሰርቷል። በዚያው ፊት ለፊት ባንዲራ መስቀያ ነው መሰለኝ አሁን ከላይ የተረኩላችሁ ሐውልት አለ። ከቤተክርስቲያኑ አጠገብ ጣሊያኖች የሰሩት በኋላም ፈርሶ የሚጸዳዱበት ባለ 3 ክፍል የሸክላ ቤት ነበር። ጣሊያኖች ሆቴል ቤትና ቴሌግራፍ እንደከፈቱ አቡ ሸርማኒ ነግሮኛል። ስላዳመጣችሁኝ እጅግ በጣም አድርጌ አመሰግናለሁ። ቪዲዮ ከጠቀማችሁ ከወደዳችሁት ደግሞ ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁን አትርሱ። የእናንተ አንድ ላይክ ለኔ ሞቲቬሽን ነውና ስለዚህ ላይክ በማድረግ ለቀጣይ ቪዲዮ ደግሞ ዝግጅታችንን እንድናደርግ ሰላም ሁኑልኝ። ቻው።